ታውቃለች ጀግና መሆንንም ታውቃለች ከልጅነት ጀምሮ ይኸው ስም ያለ ከሃይስኩል 9ኛ ክፍል ጀምሮ ነው እኔን ማሰረጀ በቃ ወያኔ እኔን ከ9ኛ ክፍል ጀምሮ ታስታውሳለህ የጥምቀት ለትነ መስፍን አያሌው ጋር ጠገናው በዛ በጥይት የተኮሰለት አዎ ጌታ ያን ጊዜ እኮ መስፍን አንድ ብል ያ የመንተና ደግሞ የጋሽ ሳልተጣላችሁ ማን ነው ያ ደግሞ ማን ነው ስሙ አማረ ጸጋይ ነው ሻለቃ ጸጋይ ልጅ ሻለቃ ጸጋይ እነዚያ ሻለቃ ጸጋይ ልጅ አይ ሻለቃ ጸጋይ እንዳንተ ያምሩ ነበር የሶሎላ ዶሮ ይመስሉ ነበር መልካቸው እንዴት እንደሚያምሩ አጓጓዛቸው በጣም አማራሳቸው ነው አየሮ ነበር የሚያሉ አማራ የት ነው ያለ ሞጣ መጥቷል ባህር ዳር ነው አዎ ሞጣ ነው እስኪ አገናኘኝ አንድ ቀን አማራን እስኪ አምጡት አማራ ማለት ይኸውልህ ታውዳባድ ስለማውቅ ያንን ወሬ ያቃለክ ይሄ ማንንም እየረበሸ ደግሞ ማን ነው የሚፈራው ምናምን ቁማለስ እኔ ነው ያን ከዘራውን ጥየለታለሁ እኮ እኔ እኮ ታውቃለህ ከዘራው ደብድቤ ጥየው ነው የሚሄድ ተባዶጀን የምን አባቱ ከዘራ መሸከም ሳረገው ጸጥ አፍንጫው ላይ በጫማ ቆሜት ካት የሚባል ጫማ አለ ምንድነው የሚባል ይሄ አንድ ካት የሚባል ፋሽን ጫማ ነበር በጫማ አፉ ሊሆነ አፍንጫው ላይ እሱ ላይ ቆሜበት ተዘረጋ በቃ እሱ ወደቅ ረጅም ስለሆነ አየህ አወዳደቁ መጥፎ ነው ትግል አየኔ ሁሌ ስገጥም ትግል ነው ተፈታተንና እግሩ ሽው ሲያረግ ገባ ብዬ ትልግ አርጌ አንዴ 3 ያዙር ሰጥለው አይነሳ ጸጥ አለ እንግደለው አለ ጥላል ደም ያቃባና ዳርኩት ልግደለው አለ እሱ ትልቅ ድንጋይ አንስቶ ተንገዳገደ ታው አትምታው ከተረፈ ይትረፍ ከሞተ ራሱ ጉዳይ የወንድ ልጅ ከጣለ ይመታል እንዴ ስሚ እንዴት ተመተዋል ወድቆ ታው ድንጋይ አስቀምጥ እባክህ ካዛ ጠገናው በዛ ያያሉ በቃ ያያብንተን ምን ሙቷል ማማረን ገሎ ይሏል ጥይት እየከተከተለ ችጉሲል ፖሊስ መጣላ ፖሊስ ሲመጣ አማራ ወድቋል ያኛው ዘጋ ወድቋል ተቃላ ብዙ ሰው ወድቋል አይ እንዴት አይነት ሰዎች ቢሆኑ እነዚህ እንዴት ነው አንድ ሰው ተመቷቸው ሄደ ተባለ የትኛው ነው ማማሩ ነው ዛሬም እሱ ነው ይርብሻው ተቀጣቀጥን ይወለው ያንተ ልጅ ላጥ ብዬ በዚያ አሁን ቤተክርስቲያን ሰርታችሁበታል መሰለኝ በኩል በዛ በግራሯ ላጥ ብለን ያው ደጋውኛ እንዳለ ደጋውኛ ርስት ነው ፖሊስ ይፈልገን አንተ ልጅ በቃ ላጥ ብዬ ወላ ጠፋናው በቃ እኔና ጥላነህ አውቃለሁ ፊቱን አሳሸግን በኋላ ተመሰካከሩብን ይገርማል ተረባረቡና አማረም ምናምን በቃ በጣም ስለተበሳጨ ምስክር ሆነ ክስ ከሰሱን ምናምን በጣም የሚገርም እኮ ነው እና ሞጣ ይገርማል የሚገርም ሀገር ነው የጎረምሳ ሀገር ነው ሞጣ የጎረምሳ ሀገር ነው የጎረምሳ ሀገር ነው ንገራቸው ጀግና የሚወለድበት ነው ሞጣ ለከዘራ
አልፈለገውም ነው የምልህ እኮ ጠቅላላ ስላልፈለገው እማይ ፈንቴ እኔ በቃ በሶስተኛ ትውልድ እወለዳለሁ ብላ ወሰደች። የምታየው አሁን ያ እንግዲህ እነ ግራዝማች እጅጉ ልጆች እነማን እንደሆነ እኔ አላቃቸውም። አሁን እንግዲህ የኛ የናባ መንግስት ያጎት እና ያምኑ በረኛ ባድማ ፊት ለፊት እንዴት ያልፎቅ ተሰራበት። አይ መውለድ ትክክል የሚያውቅ ሰው መጣ። እሷም እማይ ፈንቴ በሶስተኛ በኩል እወለዳለሁ ብላ ነው ይኸውልህ ፍርድ ቤት ሄዳ በከፍተኛ ፍርድ ቤት ሄዳ ነው አስወስና የወሰደችው። እና ከየትም እንዳልመጣን ወፍ ዘራሾች እንዳልሆን በእነዚህ አባቶች መካከል ስለመናገር ስለፈለኩ ነው። እኔ ዘሮችን ዘርዝሬ እንዳለ የአዳሜ እንግዳ ልጆችን ለአደጋ እንዲጋለጡ ፈልጌ አይደለም። የልጅ ልጆቻቸው ግን እኔ እንዳለ ሞታ አጋሟ ብትሄድ አፋፍ ጊዮርጊስ ይኸውልህ ሙናን አዳሜ አፋፍ ጊዮርጊስ ነች፣ ነፍሷን ይማረው። ብር አዳሜ እዚያ ሙገር ነች። አምስተኛ ደግሞ እኮ አለ አወቀው። አምስተኛ ፍቃዴ ደግሞ እኮ አለ። ፍቃዴ ትእዛዙ አዳሜ ፍቃዴ ትእዛዙ አምስተኛ እዚያ ጋር ድረስ ብትሄድ አብያን እንዳለ ወደ ታች ወደ እስከ ዘማ ድረስ ብትሄድ ማንወለደ የለም። በእናታችን ደግሞ በዘሪውን ካሳ በኩል ደግሞ ዳሞት፣ በእናቷ ደግሞ በአዴት ምንድነው የሚባለው ይልማናና ዴንሳ የሚባለው በአባቷ ማለት ነው። ደግሞ ሙሉነሽ በለጠ የሙሉነሽ በለጠ አስረስ አሸፈሮና በለጠ አስረስ ደግሞ እዚያ ነው። በእናታችን ደግሞ በለጠ አስረስ የሙሉነሽ በለጠ አባት ነው። ሙሉነሽ በለጠ የኛ የታትዬ እናት ናት። ተመልከት። የእሱ አባት ደግሞ ዘሪውን ካሳ ነው። እንግዲህ ዘሪውን ካሳ ማን የማያውቅ ሰው የለም። ዘሪውን ካሳ ደግሞ ከዳሞት ነው ሁለቱን በጥይት መጥቶ የመጣው። ስለዚህ እኔ አንተ ፈሳም ሁሉ ዳሞት ብትለይ ዳሞት ነኝ። ከኔ በላይ ጥቁር ዳሞት የለም። ከኔ በላይ የነሴ ሰው የለም። ከኔ በላይ የጎንደር ሰው የለም። ከኔ በላይ የሸዋ ሰው የለም። በሚስቴ ደግሞ አንተ ያያል። ስለዚህ እየመጣህ ኦሮሞ ናቸው ምናምን የምትለው አንሰማም። እኛ አማራ ነን፣ ኢትዮጵያዊ ነን። ለአማራነታችን እንዋደቃለን፣ እንታገላለን። ስለዚህ እኔ እንደናንተ ስላልዋሸው ነው፣ እንደሌሎች ስላልበላዋችሁ ነው፣ ስላልዘረፍኳችሁ ነው እንጂ አማራ መሆኔን ታውቃለህ። እውነተኛ መሆኔንም ታውቃለህ።